ሄሎ Hi guys, እንዴት ሰነበታችሁ? ደህና ናችሁ ወይ? Hi. ጎበዘሽ ነበር ሳትጠሪ እየመጣሽ። ዛሬም እንግዲህ በአዲስ ኤፒሶድ ነው ፕሮግራም ነው ማለት ነው። ኤፒሶድ ተመልሰን መጣናል። So subscribe ማድረጋችሁ እንዳትረሱ፣ እንደተለመደው ኮሜንት፣ ሼር አስተያየታችሁን መስጠት እንዳትረሱ። ወደ ፕሮግራማችን እንሂድ። የዛሬውን ስቶሪ እኔ ነኝ የምጀምርላችሁ። ያው ማንበብ ሳይሆን እንደተለመደው ካነበብ ነው ለማንበብ የማይመቹ ታሪኮች አሉና ከምናነበው እኔ አንብቤያቸው መቅረት ያለበት ቀርቶ የሚተላለፈውን እኔ ያስተላልፍላችኋለሁ። ይሄኛው ስቶሪ የላከችልን ሴት ናት። ባለ ትዳር ናቸው እና ከባሏ ጋር በጣም ፒስፉል የሆነ ህይወት ነበር የሚኖሩት የነበረውና በዚህ መሃል የባልየው እናት ትሞታለች። ከዛ በቃ ሰውየው ሚስቱን አያናግራትም፣ አብረው አይተኙም ምናምን እና እንደዚህ የሆነ almost 4 ወር 5 ወር ያልፋቸዋል ማለት ነው። እና በቃ ምንም አያናግራትም። ከዛ ስትጠይቀው ላይክ ምን ሆነህ ነው እንነጋገርና መስሎ በጣም ሰልፊሽ ነሽ ምናምን ነገር ይላታል። ራስ ወዳድ ነሽ በቃ አይ አትረጃ 5 ወር ሙሉ they don't sleep together they don't talk ምናምን ነገር እና ቴራፒም ሂድ ምናምን ነገር ሲባል አይሰማም። ከዛ በዚህ መሃል በጣም ተጨነቅና አብሯት አንድ የሚሰራ ሰው አለ ኦፊስ ውስጥ አብሯት የሚሰራ ሰውና ከሱ ጋር ያወራሉና በቃ ሲጨንቃት ለሱ ታማክሯለች እንደዚህ ምናምን ነገር ተፈጠረ ብላ። ከዛ አብሯት የሚሰራው ሰውዬ እንዲህ በቃ እየተግባቡ ምናምን ነገር ከሱ ጋር አብረው ቺት ታረጋለች እሷ። ከዛ ይመቻታል they do it like ድጋሚ ከዛ በዚህ መሃል ባልየው ያው ወደ ራሱ እየተመለሰ ይመጣና he become like a very nice person ለሷ ተመልሶ ማለት ነው። እና አሁን በቃ በጣም ትጨነቃለች። ይሄን ነገር ለሱ መናገር አለብኝ ወይስ ለበሰው ወደ ትዳሩ መመለስ ትፈልጋለች። ግን what if ባሌ ቢያቅብኝ ይሄን ነገር እና ልንገረው ወይስ ሳልነግረው እንዲሁ አብሬው ለቀጥል what should I do? ፍርዱን ለእናንተ ወይ ገይላ ምትዩ ነገር ካለሽ እኔልሽ እንደዚህ አይነት ይሄ ሲክሬት የሆነ ነገር የሆነ ሳለ ይወጣል። usually እንግዲህ ሙቪስ ላይ ባየነው ከሆነ እንደዚህ ተተሹ አልናገርም ብለሽ ደብቀሽ ጭራሽ ኮወርከር ነው ምናምን የሆነ ሳለ ይወጣል። ስለዚህ ያ እውነት መውጣቱ እና መውጣቱ ስለማይቀር ወይ ተናዛ ይቅር ሚላት ከሆነ ይቅር ይበላት። ግን በጣም ከባድ ነው ጌታ። አሁን ደግሞ ድጋሚ ሸዳውን ያረጋል ሰውዬው በእናቱ ሀዘን አላቅም። ግን በጣም ከባድ ነው ለመናገር። ግን usually እንትን ፕሮሰስ ማድረግ ማይችል ሰው ሞትን ምናምን እንደዚህ ነው የሚሆነው፣ ሸዳውን ያረጋል። እሷ ግን ፈጠነች እንዴ 5 ወር አይኖ ከባድ ነው። ግን ለቺቲንግ ግን በጣም ደግሞ ችግሩ ሴት ልጅ እኮ ትወሰዳለች ላይክ በንግግር ነው እኛንተ ምንድነው ነው ትዳር ነው ሰው እኮ ሊታመም ሊተኛ አይ ልክነሽ ሳይሆን ትዳር እስከሆነ ድረስ ተኝቶም ሊቀርም የሆነ 2 አመት ምናምንም እኮ ይችላል። በጣም ብዙ ነገር አለ። ካገባሽ ነው በቃ። ከዛ ላይ ደግሞ ሞት በጣም ከባድ ነገር ነው። የሱም ረዝሟል እኮ ትክክል ነው እያልን ሳይሆን ረዝሟል ጊዜው ምናምን። ግን አንዳንድ ሰው ነገሮችን ሃንድል የሚያደርግበት ወይ በጣም ይለያያል ከሰው ኤንድ ኦልሶ ከዚህ በኋላ ሲሆነ ነገር ሃፕን ቢያደርግበት ሸዳውን ካረገ ቀጥላስ ቺታ ለማድረጓ አሁንማ እንደሚመለስ ታውቃለች። ወደ አሁን እኮ መጀመሪያ ወይ ተስፋም ቆርጣ ይሆናል ላይክ በቃ እንዲ ነው የሚሆነው ወይ ምናምን ብላ ግን በቃ ቺቲንግ ምንም እንትን አይሆንም። ግን ብትናገር ይሻላል። በቃ ጥፋቷን ተመንና ተናገር። either way የሆነ ሰዓት ላይ ፋይንድ አውት ቢያደርጉ መጣላታቸው ዞሮ አይቀርም ደግሞ እውነት መውጣቱ። ያኛው ሰውዬ ወይ በጣም ይወድሽና መጥቶ ይናገራል ምናምን በቃ አይቀርም። ደግሞ ክፉ ነው። ስለዚህ ራስሽ ተናገሪና ከዛ ባልሽ የሚያደርግሽ እንግዲህ መቀበል ኮንሲኩዌንሱን መቀበል ነው ይሻላል። በጣም ከባድ ነው። ሰውዬው ድጋሚ ሸዳውን ለ2 አመት ነው። በጣም ግን ወንድ ሲሆንና ሴት ሲሆን አስተያየታችንን እኮ ይቀየራል። ግን አሁን ወንድም ቢሆን እኮ በቃ በዛ መሃል ነው መናገር ነው ያለበት። በቃ ተናግሮ እሷ የምትለውን እኮ ነው ምንሽ ዝም ብላ ኢሞሽናሊ ዲፔንድ አረኩበትና ምናምን ቢሆን በቃ ትንሽ ጊዜ ቆይቶ ግን ዋንቲንግ ነው እንትን እንደዚህ አይነት ችግር ሲገጥማችሁ ከተቃራኒ ጾታ ጋር ብዙ ኮሙኒኬት አታርጉ። ላይክ ይሄ ወንድ ቤስት ፍሬንድ ምናምን አያስፈልግም።
ማለት ያስፈልጋል ግን ካገባችሁ ይሄ ዲፔንድ ይሄ ማማከር ምናምን አብሮ መሆን ምናምን በተለይ ከባልሽ ጋር በተጣላሽበት ሰዓት ልክ አይደለም እና ኢቭን ላይክ አሁን ድጋሜም እንደው ይቅር ብላ ሰውዬው ስራዋን መልቀቅ አለባት ኮምፕሊትሊ ከታሰው ጋር መገናኘት የለባትም you might forgive you ሞከሪ ተናገሪና ማለት ምክንያት ስላለሽ ያው ለምክንያት አያስፈልግም ግን ምክንያትሽን ተናግረሽ ማውራት አለባቸው ከተዋተም ያ ኮንሲኩዌንሱ ነው ያ እንግዲህ ተናገሪ ባይነ ተናገሪ መልሱ ለእናንተ ኮሜንት አድርጉላት እሺ ሁለተኛው ስቶሪ እኔ ነኝ ማነበው ሰላም ደርባባ ሲስተርስ ይሄን ስቶሪ ስነግራችሁ በፌክ አካውንት ገብቼ ነው ታሪኩ ረዘም ይላል በጣም የማፈቅረው ቦይፍሬንድ ነበረኝ ከተማሪነት ጀምሮ ኦልሞስት 6 አመት የቆየ ነው ከዛ እሱም ስራ ያዘ 2 አመት ሆነው እኔ ደግሞ ወደ 1 አመት ብቻ ባላሰብኩት ሰዓት የሆነ ነገር ተፈጠረ ማይ ፋዘር ትንሽ ያሞ ነበር ቤተሰቦቼ ክፍለ ሀገር ነው የሚኖሩትና ወደ አዲስ አበባ መጥተው መታከም እንዳለበትና የልብ ኬስ ስለሆነ ሰርጀሪ ይሁን እስከ 500,000 እንደሚያስፈልግ ተነገረን ከዛ እኔ ይሄን ነገር አለማድረግ በጣም የሆነ ነገር አለማድረጌ በጣም ተሰምቶኛል ነበር አዘንኩ በጣም ባህሬ ተለወጠ ግን ይሄ ሲሆን ለቦይፍሬንዴ ብር ያስፈልገኛል ምናምን አላልኩትም ትልቁ ጥፋቴ ይሄ ነበር የሆነ በአይጂ የማወራውን ልጅ ነበር በቃ እሱ ጋር ተኛው ያወራውበትን ቴሌግራም ላይ አይጂ ላይም አላጠፋውትም ነበር ከዛ ከራሴ ጋር ተጣላው ተኛው ማለት ለገንዘብ ነው ይመስለኛል የትጋር ነበር ተጣላው እና አይጂ ላይ ምናምን አላጠፋውትም ነበር ከዛ ከራሴ ጋር ተጣላው ሁሉ አለፈ ፋዘርም ታክመው ጨረሰ ወደ ሀገሩ ተመለሰ ከዛ የሆነ ቀን ማይ ቦይፍሬንድ ስልኬ ላይ ያለውን ነገር ሁሉ አየ በቃ በከባድ ተጣላን እኔም በጣም ከባድ ጊዜ አሳለፍኩ እሱም እንደዛው ትንሽ ቆይተን በስንት መከራ ይቅርታ አድርጎልኝ ቻንስ ሰጠኝ በጣም ስለምወድሽ ማጣት ስለማልችል ነው አለኝ ከዛላችሁ ሰላም ሆነን ስንል ደግሞ የሆነ ነገር ተከሰተ ሰላም ሆነን እያለ ደግሞ ሌላ ነገር የዛኔ ልክ እንደዚህ ያወራውትና ኔክድ ፒክቸር የላኩለት ሰው ነበር ውጪ የሚኖር ብቻ ያን ጊዜ እኔ ከራሴ ጋር አልነበርኩም በቃ ያን ፒክ አሁን ላይ ተልኮለት በቃ ምን ልበላችሁ ደና ሆነን ሰላማችን ተመለሰ ስል መልሰው እንደገና ሌላ ነገር አሁንም ተስፋ ቆረጠብኝ በጣም ልቡ ተሰብሯል እኔም በጣም ተሰብሬያለሁ ምን ልበላችሁ ከብዶኛል በጣም ውስጤ ተጎድቷል ለምን አደረኩት እያልኩኝ ነገሩን አልመልሰው ነገር ሆኖብኝ ተሰቃየው እሱም እንደዛው ይሄ ሁሉ ሲሆን ማርያምን ነው መላችሁ በጣም አፈቅረዋለሁ በጣም የሆነው ታሪኬ ከባድ ነገር ውስጥ ነኝ ምን ተመክሩኛላችሁ አይኖ ከባድ ነው ግን ደግሞ እሱንም ማጣት ከባድ ነው ትላለች ብሪንጊት እና ምትባውታ መጀመሪያ ነገር እኔ አሁን የሆነ ነገር ህይወቴ ላይ ሲፈጠር ለቦይፍሬንድ የማልነግረው ከሆነ there is something between us ማለት ነው በሚያስፈልገኝ ሰዓት እንዲያስፈልገኛል ብዬ መናገር ማልችል ከሆነ ሜቢ ብርም ያው ብር የለው ብር እንዲሰጣት ነው የምትነግረው እኔ አይዞሽስ ቢሆን እንደ ብር ባይሆንም አይዞሽስ ማማከርስ ቢሆን ምንድነው ትርጉሙ ቦይፍሬንድ ሰው if it was me አምልሽ whatever happens ነገራለሁ ለመሆን ነው አይደል የማልነግረው ከሆነ there is something በቃ ከሱ ጋር ኮምፎርታብል ያልሆንኩበት ነገር አለ ማለት ነው ብዬ ነው ወይም ደግሞ she's pretending to be ደና ጥሩ ነው ህይወት ያለው ሰው አይነት ለምን አባትሽ ታሞ ለቦይፍሬንድሽ ያልተናገርሽ ምን ልትነግሪው ነው ስትገናኙ ምንድነው የምታወሩት like የተለየ ነገር እኮ ይወራማል ያለብሽ አንድ እሱ ነው ሁለተኛ ነገር በቃ ይሄ መጀመሪያ በቃ ነገሩ የተበላሸው እዚህ ጋር ነው ገንዘብ ባይኖረውም የሚችለውን ያደርግ ነበር ካልቻለም አልቻለም አይዞሽ መባል ራሱ ምን ሰሎት ባይ ዘ ወይ ከመተወደው አይዞሽ አጠገብሽ መሆን ራሱ ትልቅ ነገር ነው ከዛ ሲቀጥል እኔ
እኔ እንጃ ምን ነው ሆኖ ወይ ዝም ብለህ አይ ሚን ለመሰለሽ አሁን አንቺ ማለት ነው በጣም ልጁን ጎርተሽዋል። ከዛ ደግሞ አልፈልግም አይ መለየት አልፈልግም ምናምን የምትይው you're being selfish። በቃ የፈለግሽውን ነገር ካረግሽ በኋላ አልነገርሽው ወይም ደግሞ ላይደርስልሽ የሚችል ሰው በቃ እና አይመለከተኝም ስላባትሽ ምናምን ብሎሽ ቢሆን ኖሮ በቃ እኔ አማራጮችን ወሰድኩ። እኔ ግን ምን ላድርግ? ቆይ እሺ ቆይ ልንገር እና ጨርስና ነገር ብሎሽ ቢሆን ኖሮ በቃ እኔ አማራጮችን ፈለኩኝ ምችለውን አረኩኝ ለአባቴ ስልት ያለሽ አልነገርሽው የሚያውቀው ነገር የለም። ከዛ ሲቀጥል ደግሞ አውቆም ይቅርታሽ አይደል ይዘች በጣም ካይንድ ፐርሰን። ከዛ ይቅርታ ተብለሽ ራሱ መኖር ከባድ ነገር ነው ባይተው በቺታ ማረክ ቺታ አራጊውን ለአራጊውን ከባድ ነው። ግን ደግሞ ከዛ ኦሬዲ እኮ ይቅር ብሏታል ያለ ነገር እኮ ነው የዛን አካባቢ ግን የሆነ ነገር ከሆነ ድጋሚ መጣላቱ I don't think it's nice by the way የኔ ፖይንት አይደለም የሰው አሁን ለዚህ መልስ ሰው የሚችለው ኤክስቴንት አለ የሆነ ነገር የዛኔ በቃ ይወዳታልም የሆነ ነገር ተፈጠረ በአባቴ ምክንያት ነው ምናምን ስትለው በቃ ተሰምቶት እሺ አለና የሆነ ነገር ሲጨመርብሽ ደግሞ ማቺው ነገር አለ። ያ ግን አዲስ የመጣ ነገር ጥፋት ነው የዛኔ ነው መሰለሽ የዛኔ ተኛው ካለች በኋላ እሱን ከሰማ በኋላ እኔ ፒክቸር ምን አርጌ ነበር ብላ መዘርገብ ወይ እኔ ግን ሆነ አልታረቀውም። እኔ ግን አንቺ ሲጀመር ይሄንን ሁሉ ነገር ካረክሽ ሪሌሽንሺፕ ውስጥ መቆየት አለባት። በቃ ሌትስ ጎ ይሄን ልጅ ታዩ በሰላም ይኖርበት። ይቅር ብሏታል እኮ ግን ቲንክስ ዊል ናት ቢ ዘ ሴም ድጋሚ እኮ ዘ ሴም ሆኖ እኮ አሁን ሁለተኛ ዙር የኛውን መረጃ ስለሰማ ነው መልሰው የተጣሉት። ለፕሮብለም ብዬ ማስበው ነው ይሄኛውን መረጃ መጀመሪያም የዛን የሰማ ጊዜ ያረገችውን ሁሉ ዝርግፍ አርጋ ብትነገር ይሻላል። ከባድ ነገር ቢሆን እኮ ነው ኔክድ ፒክቸር ልክ ያለው ብለሽ ለቦይፍሬንድሽ መናገር አይከብድም። ኦልሬዲ ተኛው ብለሽ ተናገርሽ። ከዛ ቀጥለሽ ደግሞ አይበልጥም እኮ ከዛ ደግሞ ቀጥለሽ ሌላ ነገር ብትጨምሪበት ሶሪ ማይላት መስሏት ነው ላይክ እሺ ማይላት መስሏት ያልተናገረችው እዛ ነው ሲታዋት ኮንሲኩዌንሱ ነው አጌን ኮንሲኩዌንሱ ነው ትልሽ ለስንት ኮንሲኩዌንስ እንዳለ ዛሬ ወይ በጣም we're sorry for you ግን እሱም ጥፋቶቹ በዛ ጥፋትሽ በዛ ጥፋቶቹ በዙ እና ምንም ቢያረግ መቀበል ግዴታሽ ነው አሁን አይደለ ከተቀበለሽ ይቅርታ ካለሽ ይቅር ካለሽ ጥሩ አብራችሁ ነው ጥሩ ሴት ጥሩ ገርልፍሬንድ ሌላ ወቶች ካሉ እንዳለ ተናገሪ አሁን የቀረ ደግሞ ካለ አሁኑን ተናገሪ በተጣላችሁበት ሰዓት እሱን ሁሉ ችሎ አንቺ ማጣት ማይፈልግ በጣም የሚወድሽ ከሆነ እሺ ካለሽ በቃ ለራስሽ ጥሩ ሰው ለመሆን ጥሩ ገርልፍሬንድ ለመሆን ቃል ገብተሽ አብረሽ ሁኚ። ካልሆነ ግን ቢታውሽ ታዩ በቃ ልጁን ሰላሙን ስጭ። ፍቅር ያው ከጊዜ በኋላ ያው ማለት ምንም ማድረግ አትችልም ምንም አይሞትም እኮ ሳሪስ ወጥሲሩ ተናገርኩኝ እኮ እኔ ተናግሬ ጨርሻለሁ። ግን አሁን ሴቷ እንዲያረገብኝ ብላ ቢሆን ኖሮ አንድ አይነት ነገር አልናገርም ነበረ እኮ ለዛ እኮ ነው አሁን የምንለው ሴቷ እንደዚህ አርጓት እንደውም እኮ ለሷ አዳልተናል አይደል እኮ ታዩ ምናምን ነበር የምንለው እንደውም ወንድ ቢሆን ኖሮ ባንቺ በጣም እንደውም አዝነናል ቢታረቃትም he will never trust her እንደ ድሮ እንደሚያምናት ምናምን ነገር he will be abusive ደግሞ አብራችሁ ደግሞ ስትኖሩ ደግሞ ያሉ ስድቦችን እንደዚህ ነሽ አንቺ እንዲህ ነሽ መባልን ደግሞ ገና ጠብቂ መልስም የለሽም ለዛ በቃ ይሄንን ሲናገርሽ እየቻልሽ ለምን የሆነ ጥፋትን ቢያጠፋ አንቺ እንዲያርገሽ መባልሽ ደግሞ ነገርሽ ቢያረግ ራሱ መብቱ ነው አይ ቲንክ ሪሌሽንሺፑ በጣም ይሻላል እኔ ሪሌሽንሺፓችሁ ይቅርባችሁ በቃ በሰላም ተለያዩ ነው የሚለው በቃ ራስሽን ብዙ አትወቀሽ በቃ አለፈ አደረግሽው ያንን እሱም ያዘ ራይት በቃ ይሄ ነገር ጉብቶኛል በቃሽኝ ማለት እና መተው መብቱ ነው በቃ ያ መተው ከፈለገ በቃ ታዩ እውነት ፌቨር ነው እየሰራሽለት ያለሽ በመተው ራሱ። እሺ ቀጣዩን ስቶሪ ደግሞ እኔ ማንብላችሁ። ሰላም እንዴት ናችሁ? ፕሮግራማችሁ በጣም ወንድ ነው እሺ ፕሮግራማችሁ በጣም ተመችቶኛል። በቀልድ መልኩ ቢቀርብም አስተማሪና አዝናኝ ነው። እኔም የራሴን ህይወት ላካፍላችሁ ወደድኩኝ።
አድማጮች ሐሳብ ኮሜንታቸውን እንዲሰጡኝ ከልብ ጠይቃለሁ። ማንነቴን ለጊዜው ይቆይ። ታሪኬ ልጀምር። ተወልጄ ያደግኩት ክፍለ ሀገር ሲሆን ትምህርቴን ጨርሼ እዛው ክፍለ ሀገር የመንግስት ስራ ጀመርኩ። ስራዬን ጥሩ ክፍያ ቢኖረውም የስራው ባህሪ ጭቅጭቅ ይበዛዋል። ብዙም ደስተኛ አልነበርኩም። በሰዓቱ ሶሻል ሚዲያ በጣም እጠቀም ስለነበረ አንዲት ልጅ ተዋወቅኩ። የሸገር ልጅ ናት። ተግባባን። እኔም አዲስ አበባ ለስብሰባ እመላለስ ስለነበረ በአካልም ለመገናኘት ቻልን። አብረን ራት በላን። በሌላ ቀን ደግሞ ሲኒማ ገባን። ተጫዋች ናት። ብዙ ነገሯ ተመቸኝ። እኔም አዲስ አበባ ለመኖር ወሰንኩ። ስራም በቀላሉ ክላገር ነው። ስራም በቀላሉ እንደማገኝ ነገረችኝ። ለመጋባት ወሰንን። የኔ ቤተሰቦች ዋው ተስፋስፋስት እንዲህ ቢሆን እንዴት ደስ ይላል። እሱማ የኔ ቤተሰቦች ግን በሐሳቤ ብዙም አልተስማሙም። ግን አማራጭ ሲያጡ እሻሉ። ሽምግልና ለመላክ ፕሮግራም አውጥተን ቀኑ ተወሰነ። ከዛ ቀኑ እንደደረሰ እያለ የሆነ ነገር ልንገርህ አለችኝ። ምንድነው ስላት የሆነች ጓደኛዬ ሳላቅ ምግቤ ውስጥ መድኃኒት አርጋብኝ አስደፈረችኝ አለችኝ። ግራ ገባኝ። የምነግረው ሰው ጠፋኝ። የሽምግልና ቀን እየተቃረበ ነው። መወሰን አልቻልኩም። ሽምግልናው ተደረገ። ከዛ የሰርግ ቀን ከሽማግሌዎች ጋር ወሰንን። የኔ ቤተሰቦች የሰርግ ቀን ተጠርተው እንደመጡ ነበር ያስመሰሉት። ኦኬ ሰርጉ የሷም ቤተሰቦች ይሄንን ሲያዩ በጣም ደበራቸው። ሆኖም ሰርጉ በሰላም አለቀ። ከዛ ትንሽ ጊዜ ስራ አላገኘሁም ነበረ። እሷ ተቀጥራ ነበር የምትሰራው። ስራ እንዳገኝ ሚስቴ በጣም ትረዳኝ ነበረ። ከጎኔም ነበረች። ስራ ያገኘም ተገቡት ከ4 ወር ስራ ፍለጋ በኋላ ፋይናሊ በሷ ዘመዶች ሪኮሜንዴሽን ስራ አገኘሁኝ። ግን ደሞዙ በቂ አልነበረም። ለምን ሱቅ አንከፍትም የሚል ሐሳብ አመጣች። ተስማምተው ከዛ ከቤተሰብ የሱቅ ኪራይ የሚሆን ብር ላኩልኝ። እሷም በምታውቃቸው ሰዎች የሚሸጡ ዕቃ በዱቤ አመጣች። ወንድሟ ወንበር፣ ጠረጴዛ፣ ፕሪንተር ሰጠን። ፒኤልሲ ንግድ ፍቃድ አውጥተን መስራት ጀመርን። እኔ ንግዱን ዓለም አላውቀውም። እሷ በምትመራኝ መንገድ ነው የሚሄደው። እየናቀችኝ መጣች። አዎ ግን ቆይ እሺ። ስራው 6 ወር ኪሳራ ላይ ነበረ። ጭቅጭቅ መጣ። አንድ ቀን ማታ የድሮ ወንድ ጓደኞቿ ጋር አጸያፊ የብልግና ቴክስት ስትጻጻፍ የነበረውን የቆዩ መልእክቶች አየሁ። ተጣላን። ከዛሬ በኋላ እነዚህን ሰዎች ቤቴም ሆነ ሱቅ አይናቸውን ማየት ጭራሽ ታመጣቸዋለች አልፈልግም አልኳት። ጓደኞቼ አብረን ተምረን ዘመዶቼ ግማሹ በስራ የማውቃቸው ናቸው ብላ አስተዋውቃኝ ነበረ። ከጓደኞቼ ጋር መጣላት አልችልም ብላ እርፍ። ካልሆነ አንተ ከህይወቴ ትወጣለህ ነው። በነጋታው ስራ ቦታ ድጋሜ ተጋጨን። ለምን ከኋላ ትቆማለህ በሚል ተናገረች። ማለት በጣም ጥል እየፈለገች ነው። ከዛ ተናድጄ ጠረጴዛውን መታሁት። እያለቀሰች መታኝ ብላ ለታላቅ ወንድሟ ደውላ ነገረችው። ሳይመታት ከዛ ታላቅ ወንድሟና ታላቅ እህቷ ደውለው ለብቻዬ ካፌ ተገናኘን። ለምን መታሃት አሉኝ። አልመታኋትም አልኳቸው። በምን ተጣላችሁ ሲሉኝ ከዛ ማታ የተፈጠረውን ነገርኳቸው። በስልክ ያየሁትን አላመኑም። ግራ ገባቸው። ከዛ እሷ ባለችበት እናውራሉኝ። ወደ ሱቅ ሄደን ፓርኪንግ ውስጥ አስጠራናት። ከዛ ባልሽ በስልክ ውስጥ ያየው ነገር እውነት ነው አላት። ቨርጅን እንዳልሆንኩ ነግሬዋለሁ አለች። ነገናኘው ከዛ ዞራ ወንድምና እህቶቼ ይቅር ይሉኛል፣ አንተ ግን ፍታኝ አለችኝ። ቶሎ ብሎ ወንድሟ ደባብሶ ወደ ቤት ሸኘን። እኔ ግን መሄጃ አጣሁ። ከቤተሰብ ጋር ተደባብሬ ስራዬን፣ ጓደኞቼን ሁሉ ነገርኝ ትቼ ነው የመጣሁት። ፈጣሪ ህይወቴን እንዲወስዳት ሁሌ በጸሎት ለምነው ጀመረ። እንደኔ አንዳንዴ ዝም ብዬ መጥፋት አስባለሁ። እናቴ ፊቴ ላይ ትመጣለች። ራሴን እንዳላጠፋ ፈሪ ነኝ። ኦሮ ተረጋጋ። ምንድነው? እየረገጠችኝ ሰው ፊት እያዋረደችኝ ስትፈልግ ውጭ እያመሸች
ስትፈልግ ደብረ ዘይት 3 ቀን እየሄደች ትመጣለች። ነፋታ ትፈልጋለች በቃ። አዎ እሺ። የእሷን ንቀት ወደ ቤተሰቦቿ እንደ ወረርሽኝ ተዛምቶ እነሱም ይናገሩኝ ጀመረ። ያው አንዴ ከተደፋ ቢረግጡ አይክፋ ሆነ ነገሩ። 8 አመት አብረን ኖርን። እንዴ ብዙ ነው። እሺ ሴት ሄደም እንደ ባገሩ ከዛ አንድ ሴት ልጅ ሰጠን ፈጣሪ። እንዴ አሁን ይሄ እኮ ማለት ነው በዛ አይ ትዳር ነው ብዬ ነው። እሺ እንዴ እሺ አንድ ሴት ልጅ ፈጣሪ ንብረት አፈራን። ብር ሳገኝ እኔም ቤት ያስጠላኝ። ሶስት ገባው ቺት ማድረግ ጀመርኩኝ። ስሙ መጥራት አልፈልግም። እንትን መሳብ ጀመርኩ። ልታስፈራራኝ ሞከረች። ግን ሱሴ ልቤን፣ አይኔን፣ ጆሮዬን፣ ህሊናዬን ደፍኖታል። ካልቃምኩኝ ከሰው ጋር እጣላለሁ። የተለቀቀ ውሻ ሆንኩኝ። የህይወት ትርጉሙ ጠፋብኝ። ንብረቱን ሁሉ ተኩት። የራሴን ትንሽዬ ስራ እየሰራው ብሩን በሱስ አጠፋዋለሁ። የስኳርና ደም ግፊት ታማሚ ሆንኩ። ኪሎዬ በጣም ቀነሰ። ዶክተሩ የስኳር መድኃኒት ካልጀመር ኪድኒ ፌሊየር፣ ብላይንድነስ፣ ሄርት ኬዝ ሊያጋጥምስ ይችላል እያለኝ ነው። ያኔ ፈጣሪን ውሰደኝ ብዬ የለመንኩት ጸሎት አሁን ተቀብሎኝ መሰለኝ ሊወስደኝ እያዘጋጀኝ ነው። ልጄ 5 አመት ሞላት። እየለመነችኝ ትቻት ከቤት ከወጣው 3 ወር ሆኖኛል። ሱሴን በደንብ የምጠቀምበት ነፃነት አገኘው። ማይ ኤክስ ዋይፍ ሁሌ ኤክስ ዋይፍ ሆነች ማለት ነው። በነጋ በመሸ ቁጥር ትለምነኛለች። አንድ እድል ስጠኝና ልንከባከብህ ልካስ ትለኛለች። ምን ዋጋ አለው? 7 አመት ያልተንከባከበችው ትዳር እንዴት ሆኖ አሁን ታከብረዋለች? አሁን ላይ እኔ ያለሁበት ሁኔታ ይሄንን ይመስላል። ማለት ከባድ ነው። በጣም አንደኛ በጣም ብዙ አመት ይሄ ዲስሪስፔክቱን እንትን አሉት ረዘመ። ወይ የዛኔ መፍታት ቢችሉ ወይ ቢፋቱ ወይ በስነ ስርዓት ሽማግሌ ጋር ምናምን ሄደውን ቢሆን ስርዓት ቢይዙ ቆንጆ ነበረ። የዛን ጊዜ በጣም ተቃቅረዋል። ከዛ ደግሞ ብር ሲያገኙ ደግሞ እሱ ጭራሽ ወደማይሆን ነገር ሄደ። አሁን እኮ ሱሱም ላይፍ ኤንዴዝ ላይ ደረሰ። ወይ ለልጆቻቸው አሁን ቢኖሩ አንድ ላይ መኖር የሚችሉ ይመስላል። for a marriage ላይ ደግሞ the first thing መከባበር ነው ያለባቸው ብዬ ነው የማስበው። ከመዋደዱ ቀጥሎ ስለዚህ ይሄ ነገር አሁን ጠፍቷል። do you think ጌን ያደርጉታል? አይመስለኝም። ግን ደግሞ አሁን እሱ ተስፋ ቆረጠ። ለልጁ አፍስ መኖር አለበት። ለልጁ መኖር አለበት፣ መታከም አለበት፣ ሱስህን ማቆም አለበት። የግዴታ ሜሪጅ አልሰራም ማለት ደግሞ ልጅ ትፈልጋለች ማለት አይደለም እኮ። ስለዚህ for your baby ያላባት ከምታደግ ይሄነቱ ላይ ፎከስ ቢያደርግ ይሄ ነው ማስበው። ራስ ላይ ፎከስ አድርግ። ከመጀመሪያ እስካሁን እንግዲህ ስለ ለራሴ ያለ ቦታ ልክ አይደለም። በጣም ከመጀመሪያ ጀምሮ ተጋብታችሁ ያው ሁሉ ዲስሪስፔክት ምናምን የምትችለው ለራሴ የሰጠው ቦታ ነው። ሰው እንደዛ ሲነቀህ ምናምን ቁጭ ብለህ የምታየው ማለት። ከዛ ሲቀጥል ደግሞ ተፋተህም የተሻለ ሰው ካልሆንክ ምንድነው ጥቅሙ? እሷም በህይወት ኖራ ደህና አልነበርክም፣ አሁንም ደህና አልነበርክም። ሰው የተሻለ ነገር ካልመጣ ጥቅሙ ምንድነው? ብቻ መሆን። እንደውም አንድ ላይ ሆናችሁ ለልጃችሁ ደስታ ብትኖሩ ይሻላል። ምንም ጥቅም ከሌለው ላይክ እሱ ላይ እንኳን ደህና ኢፌክት ከሌለው ማለት። እንደገና ደግሞ ተለያይታችሁም እኮ መኖር ትችላለህ ማለት እኮ ተለያያችሁ ላይፉ ሙሉ ለሙሉ በቃ እንዳለቀ ሰው ነው እየኖርክ ያለው እንዴ። ከአሁን ከትልቅ ከሆነ አይደል እንዲያገኛት ስንት አመት ኖሯል ብቻውን። ላይክ ምንም እኮ አዲስ ነገር እኮ አይደለም። አሁን ከእንደገና ልጅ አለ ሪስፖንሲብል የምትሆንበት አንድ ሰው ፈጥረሃል ለራስህ። ሰው ለእሷ መኖር አለብህ። እሷን ተዋትና በቃ እሷን ስለ እሷ ባታወራም ትችላለህ እኮ እንከባከበው አለችኝ ምናምን። አሁንም እሷን ውስጥህ ይቅር አላለውም። እሺ ብለህ ብትገባም ሰላም አይኖርህም። ግን አሁን በቃ ለራስ ብቻ ጥሩ ነገር ቫልዩስ ስጥ። እስኪ ለራስ መጀመሪያ ራስህን ውደድ። ፐርፐዝ ይኖርህ የኖረው ከዛ ፐርፐዝ ደግሞ እግዚአብሔር ሰጥቷል። ልጅ አለች። ሶ ራስህን ተንከባከብ። ለራስህ ኑር መጀመሪያ በቃ ለራስህን ውደድና ከዛ ለሰው ተተርፋለህ።
ይሄ የመጀመሪያ ስህተቱ በቃ አንተ ለራስህን ያለህ ግምት በጣም የወረደ ነው ያውና አሁንም መልሶ ያው ነው እሷ ብቻም አይደለም ያመጣችው ነገር አንተ ጋር ያለ ነገር ነው ማለት ነው ወጣህም የፈጠርከው አዲስ ነገር የለም ስለዚህ ለራስ ላይ ስራ ሱስህ ምንም ጥቅም የሌለው ነገር ነው ቀስ እያልክ ለማቆም ሞክር ብቻ ራስን መውደድ ራስን ለራስ ቫልዩ መስጠት መጀመር አለብህ ለሱ እንደማነቃቂያ እንዲሆን ልጅህን አስብ ልጅህ አንተን ትፈልጋለች በቃ አይዞህ በጣም የሚያሳዝን ህይወት ነው የኖርከው በጣም የሚያሳዝን አስተያየት ስጡኝ ስላለ አክቹሊ የእናንተንም አስተያየት ይፈልጋል ስለዚህ አስተያየታችሁን ስጡት ፕሊዝ እሺ የመጨረሻውን ስቶሪ ደግሞ ሴት ነች የላከችልን ሄደር ባቦች I'm enjoying your channel here is my story ከሃይ ስኩል ጀምሮ አብሮ አደግ ቤስት ፍሬንድ አለችኝ በጣም ኦፕን የሆነ ሰው አለ አይደል እንደዛ ነች በጣም አስተያየት ትሰጣለች and ክፍታፍ የሚባሉት ሰዎች አይነት ነች አሁን ላይ እኔ ቦይፍሬንድ አለኝ እና እሱን እንደጠበስኩ ሰሞን በጣም ብዙ አስተያየት ነበራት ያንቺ ታይፕ እኮ አይደለም ብዙም አትመኙ ገና ስለተጣበሳችሁ ነው እንደዚህ የሚለው ምናምን ትለኝ ነበር ያው ለኔ እንደ አስባ ነው ብዬ ተውኩት እኔና ማይ ቦይፍሬንድ እየቆየን ስንመጣ በጣም እየጨመረ መጣ ኦፒኒየን ጭራሽ ለሌሎች ጓደኞቼ እሱ እኮ በጣም ሩድ ነው እኔ ላይ እያለች እንደምታወራ ሰማው ማይ ቦይፍሬንድ ደግሞ በጣም ሪስፔክትፉል ነው ፕላስ ሁሌም አብረን የምናገኛትና ሩድ ሆኖባት አላየሁምም አላውቅም ሌላ ደግሞ ለአንዷ ጓደኛዬ ሂዝ ኤክስ ፈልጌ አገኘኋት ኦን አይጂ እና ስለሱ ጠየቅኳት አለቻት እና ለምን ስትላት እንዴ ማወቅ አለብን አለች it was weird የዛኔ ስሰማ ጭራሽ ባለፈው ለሱ አይጂ ላይ የሆነ ሪል ልካለት አሳየኝ እና ስለ ወንዶች ማኒፑሌቲቭ ምናምን ስለመሆን ነው እና ተናዶን ምን ብለሻት ነው አለኝ I was very confused እና በጣም የተናደድኩት እና this is weird አይደል ምን ታስባላችሁ very weird ብቻ I was like ያልኩኝ በስተሰማኝ ነበር የለሽ ልንገርሽ እሷ ተናዶብኛ ምናምን ነገር የምትለው እሺ ኖሽ ስለሱ መጥፎ ነገር እንደምታወራ ስለምታውቅ ኮንፊደንስ ስለሌላት ነው ዊርድ የሆነባት የሚመስላት ብዬ ማሰበው ይጠላኛል ብለሽ ካሰብሽ ሰው ቀድማ አሁን እኔ ግን ይጠላኛል ብላ አስባ ሳይሆን የሁለቱን ጓደኝነት አልፈለገችም ጓደኛዋ ባይኔ ምክንያቱም ገና ከመጀመሪያው ታይፕሽ አይደለም ብዙ ምናምን እንዴ ያው ላቭ ቦምቢንግ ነው ምናምን ብላ መሰለኝ የመጀመሪያውን እሺ ያስባላት ነው ብለን እናስበው ያ ከዛ ግን ለጓደኛ ሩድ ነው ከዛ አይጂ ላይ ዜክስ ፈልጊያ የጠየቅኳት ስለሱ እሱ ኤክስትሪም የማይሆን ነገር ምንድነው ታዲያ ወይ she's not happy or she likes the ወይ she likes the guy ያው በቃ መጀመሪያ ኮሜንት መስጠት የተለመደ ነገር ነው በጓደኛዋ ህይወት እስከናም ትችላለች እኮ ያሳየ ያለው ዊርድ ቢሄቪየር ነው እኮ ዊርድ ነው ጓደኛ መጀመሪያ አካባቢ ቀስበይ ምናምን ልትቻልሽ እንጂ ኦልሞስት እየቆዩ ሲመጡ እኮ በቃ ምንም እንደዚህ የመጫነቅ ለምን እንደዚህ ለሰው አውቅልሻለሁ የምትለው መጀመሪያ ኖርማል ነው አረ ይሄ ልጅ ምንድነው እንደዚህ ነው እንዲኖት ያለሽ ከዛ ግን ሰው አብሮ እየሆነ በመጣ ቁጥር ግን የማይባል ነገር ነው የሚባል ነገር ማወቅ አለብሽ በዛ ላይ ደግሞ ሩድ ሆኖ ካላየሽ ከዛ ደግሞ አበዛችሁ ማንነች እሷ እንትን የሱን ኤክስ ፈልጋ ምናምን የምትጠይቀው አልኩ ጠይቀሻት በጣም ተማች እኔ ለራሴ ቦይፍሬንድም አላረገም አነሳሳሪ ደግሞ አይተሽ እንኳን ኦኬቺ ነበረች ኤክስ አለቀ አይመለከትሽም ከኤክሱ ጋር የነበረው ነገር ራሱ እንደው ማየት ብትፈልግ ምን አይነት እንደሆነች እንኳን ነው የምልሽ እሷ ምን አገባት እንዴ ይሄን ያህል በጣም ኦብሰሽን እኮ ነው እና ዝም ማለቻት በቃ ምንም ነገር እና አሁንም ባስ ነው ሆነ ማለት ዊርድ መሆኑ ልክ ነው ወይ ነው አይ ቲንክ አረ በጣም ዊርድ ነው ትክክል ነሽ እንዴ ምን የሚሉት እህትሽ ምናምን ብትሆን እሺ በቃ እስከመጨረሻው በቃ ለኔ አስባ ነው እያልሽ መኖር ትችላለሽ ጓደኛ ግን ከባድ ነው ፈልጋ ታወራት ነው አረ ሰው ልክ አለው እኮ አክሽኑን እያየሽ መናገር ይቻል የለ እንዴ አረ ልክ አለው ለሁሉም ነገር ለጓደኝነት ወይ ደግሞ መናገር ነው በቃ ገባሽ ምናምን ማለት እኔ ብሆን አውጥቷት
አዎ አያገባሽ ማለት መብትሽ ነው እናቴ። በቃ ጥሩ ከሆነልሽ ላንቺ ነው እንጂ ለማንም አይደለም። ለሱ ማኒፑሌቲቭ ነው ወንዶች ምናምን ብሎ መላክ ማለት ለሁለት ምን ስታወሪ ነበረ ነው የሚመስለው። ያ እየነገርሽ ማኒፑሌት ያደርገኛል ብለሽ የተናገርሽ ነው የሚመስለው። ምን ማለት ነው? ካሚንግ ነበር እንዴ ነው የሚለው እሱ ራሱ እኮ። ከዚህ አይ ስነ ስርዓት ያዥ ግን ለሞከረው አታቆምም ግን እንዴት እንገራት እንጂ ተጣልታትም ለሱ ቴክስት ማድረግ ምናምን ብሎክ ምናምን አስደርጊው ዛም ብሎክ አስደርጊ ለሞስንም እሷም ብሎክ አርጋት ካል ኢንሴኪዩር መስል ነው ልጅቷ። this is አይ ይሄ ብሎክ የሚያስፈልገው ነገር ያስፈልገዋል። እሱም አንዱ ለቦይፍሬንዷ ግን ነገርዋ she's not okay በቃ ዊርድ ነች እንዲህ እያለችኝ ነው ሰው ብሎከር አያስፈልግም። ባንድ ወንድ ስትታይ አይ ነው ግን እሱም ያስጠላል። ግን I have been there ግን እኮ you know the story right በወንድ ምክንያት ከሴት ጋር መጣላት በጣም ያስጠላል። ግን ደግሞ ሰው ነው በቃ እንዴ ወንድ ሴት የሚለውን ነገር እንተውና ሰው ነች አይደል? እንደ ሰው ነው ልክ አለው ሁሉም ነገር ከልክ ያለፈ ነገር ሴትም ሆኖ እንደ አንቺ ህይወት ላይ መፍቀድ የለብሽም። በዛሬ የልጅ ታዩት እንደፈለገች ለምን ገደል አገባ ነገ እኮ ሊጣሉም እኮ ይችላሉ። ግን ምንድነው ይሄ ሁሉ ነገም ደናም ሌላም ሰውም ሲመጣ ደስኝ አንቺ ደስተኛ ሆንሽበት ነገር ለምን አትወድም? it's weird ነው ወይ ብለሽ አይደል የጠየቅሽኝ? it's weird በጣም definitely ስለዚህ ነገራት ተወዷለሽ መሰለኝ ደኛሽ። ስለዚህ አቆሚ ብለሽ ነገራት ትጣላሽ ይሆናል ተጣያት ትራውማ ይዘናል። ማይኩ ካቆመ እያየሽ ነው የማይክ ነገር እና የዛሬ ኤፒሶድ ይሄን ይመስል ነበር። ያ ግን ማጠቅማት ከሆነ አሰ ፍሬንድም እኮ ምንም አትሰራላትም ወይ እንደ አይነት ኢንሴኪዩር ሰው ቢቀርብሽ ነው የሚሻለው። እኔ ሲጀመር ክፍታፍ ሰው አልወድም። ክፍታፍ ሰው ዩዥሊ ዲስሪስፔክትፉል ነው። ሁሉም ሰው አፍሽ ላይ የመጣውን ነገር ሁሉ አታወሪው። ሶ አሁን ይሄ አይ ቲንክ ሁሉም ሰው ለምደዋታል። በቃ ኦፒኒየን ነች እንደፈለገች ታወራለች ይባልና ዝም ስለሚሏት ይመስለኛል ድንበር ያለፈችው። ግልጽነትና ክፍታፍነት አለየም ሰው። ክፍታፍነት እኮ እንትን ነው የቢሄቪየር ችግር መስተካከል ያለበት ነገር ነው። ሰው ሊለምድላችሁ የምትፈልጉት ነገር አይደለም። ተለምዶ ሊኖርና የሚባል ነገር አይደለም። መስተካከል አለበት። ሳሪ ታሪክ አላት መሰለኝ ትነግራችኋለች ወደዚህ። ዛሬ ለሁለተኛ ጊዜ የዛሬ ኤፒሶድ ይሄን ይመስል ነበረ። thank you for watching እና እናመሰግናችኋለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቲክቶክ፣ ፌስቡክ፣ ኢንስታግራም ፎሎ አድርጉ። ታሪካችሁን ላኩልን። የተሰማንን ሁሉ ሳንደብቅ ለመናገር ቃል እንገባለን። እና ተመልካቾቻችን ደግሞ ኮሜንት አድርጉላቸው። የእናንተንም አስተያየት ፈልገው ነው ለኛ የሚልኩልን። so thank you so much, we love you. ሰብስክራይብ አድርጉ ደግሞ we are so thankful almost በ15 ቀን ጊዜ ውስጥ 300 ስንት ነው 300 ምናምን ሰብስክራይበር አግኝተናልና በጣም ነው የምናመሰግነው። we love you so much. Yeah, we love you so much. Bye. Bye.